بسم الله الرحمن الرحيم. الحمد لله رب العالمين، وبه نستعين في أمور الدنيا والدين، ونصلي ونسلم ونبارك على حبيبنا وقدوتنا ورسولنا محمد صلى الله عليه وسلم وعلى آله وصحبه أجمعين. وبعد እንግዲህ ሙሐደራዬን ከመጀመሬ በፊት ሰዎች አቡ ኡስታዝ ነው የሚያውቁኝ። ለዛ ደረጃ አልደረስኩም። ኢንሻአላህ ገና ተማሪ ነኝ። አላህ ለዛ እንዲያበቃኝ ዱዓ እያረኩ ነው። ሌላው የዛሬው ሙሐደራችን ኢንሻአላህ አርስቱ ماذا يريد الإسلام منا لا سيما من الشباب. እስልምና ከኔና ከናንተ ምን ይፈልጋል? በተለይ ከወጣቱ። ግን ሙሐደራዬን ከመጀመሬ በፊት ኢንሻአላህ በዚህ ዱንያ ላይ በምንኖርበት ሰዓት እኛ እንደ ሙስሊም ሶስት ነገር ሊያስጨንቀን ግድ ይላል። ሙስሊም ምን ጊዜም ህይወቱ እስካለ ድረስ ሞቶችን ዱንያ እስካለቀቀ ድረስ ሶስት ነገሮች ሊያስጨንቁት ግድ ይላል። የመጀመሪያው الإخلاص ስራ ለአላህ Subhanahu Wa Ta'ala አጥርቶ መስራት። ዒባዳ መስራት ብቻ ሳይሆን እኔ የምሰራው ዒባዳ እኔ እዚህ ቁጭ ብዬ ስናገር እናንተ እዚህ ታድማችሁ ስታዳምጡ እኔ እዚህ የመጣሁት ወነት የአላህ Subhanahu Wa Ta'ala ፍለጋ ነው ወይ የሚለው ነገር ኢኽላስ የሚለው ነገር በጣም ሊያስጨንቀን ይገባል። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ብዙ ጊዜ የሚለምነው ዱዓ አለች። اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لأحد فيه شيئا. الله يمسراون سراه لا ملكام ارغلي امسراون سراه لا لانت يطر ادرغلي امسراون سراه لا ለአንዳችም ሰው በውስጡ ማለት ነው ድርሻ እንዳይኖረውም አድርግልኝ ይሉ ነበር። ሸይኹል ኢስላም ተይሚያ ረህመቱላሂ ዐለይሂ ብዙ ጊዜ ይሄንን ዱዓ ማለት ነው ልክ ዑመር ኢብኑ ኸጣብ እንደሚለምኑበት ሁላ ይለምኑ ነበር። እና ሁሌም ልንጨነቅ የሚገባን ነገር የመጀመሪያው ኢኽላስ ነው። ሁለተኛ ሙስሊም ምን ጊዜም አላህ Subhanahu Wa Ta'ala ሊጠይቅ የሚገባው ነገር አልኢስቲቃማ። ያለንበት ዘመን ምን አይነት ዘመን እንደሆነ ሁላችሁም ታውቃላችሁ። ወንድና ወንድ እንዲጋባ የተፈቀደበት፣ ሴትና ሴት እንድትጋባ የተፈቀደበት፣ ወንጀል ማለት ነው ወንጀል መሆኑ አልፎ ህግ ሆኖ ጸድቆ የሰው ልጆች በግዴታ እንዲወስደው የህይወታቸው ማለት ነው መኖሪያ እንዲያደርጉበት የተገደንበት ዘመን ላይ የኖርን አይደለ እንዴ? ያኒ የተለያዩ ማለት ነው ፈተናዎች የበዙበት ዘመን ላይ ያለ ነው። በእንደዚህ አይነት ዘመን ውስጥ ዲንን ይዞ ኖሮ በዚህ ዲን ላይ ማለት ነው አላህ መገናኘት የከበደ ዘመን ላይ ያለ ነው። ለነብዩ አለይሂ ሰላቱ ወሰላም سيأتي على الناس زمان القابض على دينه كالقابض على الجمرة. የሆነ ዘመን በኡመቴ ላይ ይመጣል ፊትና የሚበዛበት ዘመን። በዛ ዘመን ላይ ማለት ነው ዲኑን አጥብቆ የያዘ ሰው ልክፍም እሳት እንደጨበጠ የሚሆንበት ዘመን ይመጣል ብሏል ነብዩ አለይሂ ሰላም። ያ ዘመን አሁን እኛ የምንኖረው ዘመን ነው። ስለዚህ በእንደዚህ አይነት ዘመን ሊያስጨንቀን የሚገባ ኢኽዋኒ الاستقامة በዲን ላይ መጽናት ነው። شيخ الإسلام تيمية رحمة الله عليه الاستقامة سيناقر من يلالو أعظم كرامة الاستقامة. تلك كرامة بلو مالت تلك سطوتا بلو مالت فتنة بميزمان زاب الزمن بالله سبحانه وتعالى دي الله ما ننم سايتاي ودكين ودقن يعني سايتاي بالله دي الله مزناتنا. الله استقامة ونستن بسستين درجة إخواني مسلم اللي أسجنك ميقباو نقر الخاتمة. يخاتمة قداه اللي ملي أسجنك نيقبال. سفيان الثوري رحمة الله عليه بكى ليلة إلى الصباح. سفيان الثوري رحمة الله عليه كلتات عندك
ከሌሊቱ ሰዓት እስኪያነጉ ድረስ ማለት ነው አለቀሱ። እንግዲህ ሱፊያን አልተውሪ ሲባል በተለይ ሐዲስ የሚቀሩ ሰው ያኔ የምትቀሩ ሰዎች ወይንም የቀራችሁ ሰዎች ምን ያክል ቦታ ሱፊያን አልተውሪ ረህመቱላህ ዐለይሂ በእስልምና ውስጥ በተለይ በሐዲሱ ክፍል ያላቸውን ቦታ ሁላና ልታውቁት ትችላላችሁ። ለዛ ነው ቢሽሩ አልሐፊ ረህመቱላህ ዐለይሂ ስለ ሱፊያን አልተውሪ ረህመቱላህ ዐለይሂ ሲናገሩ ምን ይላሉ? ሱፊያን አልተውሪ في زمانه كأبي بكر وعمر في زمانهما ሱፊያን አልተውሪ ረህመቱላህ ዐለይሂ ያላቸው ቦታ በዘመናቸው ልክ አቡበክርና ዑመር ረዲየላሁ ዐንሁ በዘመናቸው የነበራቸው ቦታ ነው ይላሉ። እንደዚህ አይነቱ ሰው ነው ከለታት አንድ ቀን ከሌሊቱ ክፍል ማለት ነው እስከ ሱብህ ያኒ እስከ ጠዋት ድረስ አለቀሱ። فقيل له أكل يعني أبكاؤك هذا على خوف الذنوب ከሌሊቱ ክፍል ማለት ነው እስካሁን የምታለቅስበት ምክንያት ሱፊያን አልተውሪ ሆይ እንደው ማለት ነው ወንጀሎት አሳስቦት ነው ወንጀሎት አስጨንቆት ነው ሲሏቸው فأخذت ابنة من الأرض يعني الذنوب أهون من هذا የሆነሽ ብጣሽ ነገር ገለባ ነገር ከመሬት አንስተው ለሰዎች እንደዚህ ያደረጉ ያሳዩ ወንጀልማ ከዚህ ማለት ነው ያነሰ ነው። إنما أبكي خوفا من الخاتمة እኔ የሚያስለቅሰኝ የሚያሳስበኝ ሌሊቱን ማለት ነው እንዲያስጨንቀኝ ያደረው ነገር የኻቲማ ጉዳይ ነው። ስለዚህ ይሄ ሶስት ነገር እኛን ሊያስጨንቀን ይገባል። የመጀመሪያው ለኽላስ ነው፣ ሁለተኛው እስቲቃማ ነው፣ ሶስተኛው ማለት ነው ኻቲማ ነው። አላህ Subhanahu Wa Ta'ala ሁሉንም ይስጠን። ወደ ሙሐደራ ይለመለስ። እስልምና ከኛ ምን ይፈልጋል? በተለይ ከወጣቱ ክፍል ሁላችንም እንደምናውቀው ከነብዩ አለይሂ ሰላቱ ወሰላም ጎን ቆመው እስልምናው እዚህ ደረጃ እንዲደርስ ያደረጉት አብዛኛዎቹ ወጣቶች ናቸው። በእድሜያቸው የገፉ ነብዩ አለይሂ ሰላቱ ወሰላም ይዘው የመጡት ነገር እውነት መሆኑን እያወቁ ሲያን እሳቸው ይዘው የመጡትን እውነታ ተቀበለው እሳቸውን ከመከተል አሻፈረኝ ባሉ ሰዓት ነብዩ አለይሂ ሰላቱ ወሰላም ይዘው የመጡትን ማለት ነው ተቀበለው ነብዩን ተከትሎ ዛሬ እኔና እናንተ የደረስንበትን ደረጃ እንንደርስ ትልቅን ዋጋ የከፈሉት አብዛኛዎቹ ወጣቶች ናቸው። እስልምና ለወጣቶች የሚሰጠው ቦታ በጣም ትልቅ ነው። ግን የሚያሳዝነው በኋላ እንደምንመጣበት ዛሬ እውነት ያ ማለት ነው ወጣት እስልምናው ባስቀመጠው ቦታ አለ ወይ? ይሄ ኢንሻአላህ ስንመጣበት የምናየው ጉዳይ ይሆናል። ለዛም ነው አቡ ያህያ الرازي رحمة الله عليه من يلالو هل كان أصحاب رسول الله صلى الله عليه وسلم إلا شابا نبي عليه الصلاة والسلام يزيمتو تنقر تقبلك تكتلواتشو سوي يعني ወጣቶች እንጂ ሆነዋል ይላል። ወጣቶች ነበር። ابن عباس رضي الله عنه ሲናገሩ ምን ይላሉ? ما بعث الله نبيا إلا وهو شابا وما أوتي العلم عالم إلا وهو شابا أن الله سبحانه وتعالى መልእክተኞችን አላከም ወጣቶች ሆነው ሳለ እንጂ አንድም ሰው እውቀት አልተሰጠም ወጣት ሆኖ ሳለ። مرحبا بوصية النبي صلى الله عليه وسلم እናንተ ነብዩ አለይሂ ሰላቱ ወሰላም ለኛ አደራ ብሎ የሰጠን የነብዩ አለይሂ ሰላቱ ወሰላም አደሮች ሆይ እንኳንም ማለት ነው ወደሚገባው ሞታ መጣ በማለት በፈገግታ ነበር የሚያስተናግዷቸው። ከዛ በኋላ አስቀምጠው ከበሸሯቸው ብለው ካስቀመጧቸው በኋላ ለወጣቶች ምን ነበር የሚሏቸው? انتم ماني وصيه النبي صلى الله عليه وسلم እናንተ የነብዩ ሰለላሁ ዐለይሂ ወሰለም ማለት ነው አደራ ናችሁ። وقد امرنا النبي صلى الله عليه وسلم ان نوسع لكم في المجلس እንደናንተ አይነቱ ወጣት በመናገኝበት ሰዓት ቦታ ማለት ነው እንድናሰፋላችሁ ያኒ መጣችሁበትን ቦታ መርሐባ እንድንላችሁ ያዙን ነበር። وان نفهمكم الحديث ከነብይ ከሳቸው የተቀበልነውንም ነገር
እንድናስረዳችሁ እንድናስተምራችሁ አዘውን ነበር وأنتم خلوفنا وأهل الحديث بعدنا እናንተኛችን ዱንያ ከሄድን በኋላ ዲኑን ተረክባችሁ ማለት ነው ለትውልድ የምታስተላልፉ የነብዩ ሰለላሁ ዐለይሂ ወሰለም አደራ ናችሁ ከነብዩ ሰለላሁ ዐለይሂ ወሰለም የተማርነውን ዕውቀት ተቀብላችሁ የምታስተላልፉ የነብዩ ሰለላሁ ዐለይሂ ወሰለም ማለት ነው ባልያኒ አደራ ናችሁ ይሉ ነበር ማወቅ ያለብን ኢኽዋኒ والله እስልምና ለወጣቶች የሰጠው ቦታ በጣም ትልቅ ነው ግን ያ ወጣት አሁን ነብዩ ያኒ እስልምና የሰጠውን ቦታ ይዞ እየሄደ ነው ወይ ነው ጥያቄ አላህ ማለት ነው ሁላችንም ያንን አቅል ይስጠን ይሄንን ስል እንግዲህ ለእስልምና ማገልገል የሚችለው ወጣቱ ብቻ አይደለም ወጣቱ ብቻ ነው ማለት አይደለም እያንዳንዱ ባለበት እድሜ በትሲያኒ ባለበት እድሜ ላይ እስልምና ማገልገል ይችላል ማንም ሰው አላህ በሰጠው ማለት ነው ችሎታ ባለበት እድሜ ላይ ማንም ሰው ቢሆን እስልምናን ማገልገል ይችላል ሰዓት ልጠቀም እስልምና ከኛ ምን ይፈልጋል በተለይ ከወጣቶች ለሚለው የመጀመሪያ እስልምና ከኔና ከናንተ የሚፈልገው በተለይ ከወጣቱ የሚፈልገው እንخدم እኛ እሱ መخدም ነው ዛሬ እስልምናን የሚከድሙ ወጣቶች ስንት ናቸው والله ወንድ ወጣቶች ሆነም እስልምናን ከድመዋል ሴት ማለት ነው ወጣቶችም እስልምናን ከድመዋል ግን ብዙ ጊዜ የእስልምና ኺድማ ሲነሳኛ ወንዶች በተለይ በሁሉ ነገር ራስ ወዳድ ስለሆን የኺድማውን ጉዳይ መጀመሪያ ለራሳችን ነው የምንሰጠው አይደል እንዴ ዋሻው ብዙ ጊዜ ኺድመተ الاسلام ሲነሳ መጀመሪያ ወደ ኡመል እስላም ያጭንቅላት የሚመጣው ወንዶች ናቸው አይደለም والله ልክ ወጣቱ ማለት ነው ወንዶች እስልምናን እንደخدሙት ሁላ ወጣት ሴቶችም ማለት ነው እስልምናን خدመዋል አይደል እንዴ የወጣቶች ያኒ የወጣቶች የሙስሊም ወጣት ድርሻ በእስልምና ውስጥ ትልቅ ቦታ እንዳለው ሁላ የሴት ወጣት ማለት ነው ድርሻም በእስልምና ውስጥ ያለው ቦታ በጣም ትልቅ ነው ግን እዚህ ጋር ወደዛ ከመግባቴ በፊት ኸዋኔ በተለይኛ ምዕራብ ዓለም የምንኖር ሰዎች በተለይ ሴቶች የሚዲያው ዓለም ከእስልምና ውጪ ሌላ እምነት የሚከተሉ አዕዳው الاسلام ሙስሊም ጠሎች እናንተን ለማለት ነው እህቶችን ብዙ ጊዜ ባላቸው ሚዲያ ለናንተ ከናንተ ጆሮ የሚያደርሱት ነገር ብዙ ጊዜ የተሳሳተ ነገር መሆኑን ልትገነዘቡ ይገባል ብዙ ጊዜ አዕዳው الاسلام እስልምናን ጠል የሆኑ ከእስልምና ውጪ የሚከተሉ ሴቶችን እስልምና የሰጣቸውን ቦታ በማጨልሸት ነው የሚያነሱት አይደል እንዴ ሂጃብ አድርጉ በማለት እናንተን እንደጎዳችሁ ከቤታችሁ ሳትወጡ የቤት ማለት ነው መቤት ሆናችሁ እንድትኖሩ እስልምና በማድረጉ ምክንያት እናንተን እንደጎዳችሁ እነዚህንና እነዚህን በመሰል ነገሮች ማለት ነው ሚዲያው የናንተን አቅል ብዙ ጊዜ እንትን ያረጋው ነው ይሄ ደግሞ እኛ እንደ ሙስሊም ማለት ነው እኛን ሊሸውደን አይገባም አይዳውልስ ያኒ ኪታብን በመታነቡበት ሰዓት እንግዲህ ብዙ ከእስልምና ውጪ ያሉ በተለይ ሙስሊም ጠላት የሆኑ ሰዎች ስለ ሴቶች በሚጽፉበት ሰዓት ሲናገሩ ምን እንደሚሉ علينا ان نكسب المرأة في اي يوم مدت يدها ربحنا القضية እኛ ይላሉ መስራት ያለብን በወጣቱ ሙስሊም ላይ ሳይሆን ትኩረት ሰጥተን ማለት ነው ልንሰራ የሚገባው በሴቱ ላይ ነው ይላሉ የሙስሊም ጠላቶች የኛ ጉዳይ ማለት ነው ተሳክቶ አንድ ቀን እጃቸውን ለኛ የሰጡን እንደውም
እኛ በእነሱ ላይ ማለት ነው ምን ፈልገውን ግብ ከቦታው ለማድረስ ሁሉ ነገር የተስተካከለልን ይሆናል ይላል። ብዙ ጊዜ የነሱ ስራ ያኒ ፌሚኒዝም በሉት ጥቃት የሚያደርሱት በእናንተ በኩል ነው። ይህንን የማነሳበት ምክንያት ሴቶች በእስልምና ውስጥ ያላቸው ቦታ ወንዶች በእስልምና ውስጥ ካላቸው ቦታ የተናነሰ አይደለም። በተለይ ማለት ነው ኽድመት الاسلامን አስመልክቶ አንድ ሰሃቢይትን ላንሳላችሁ። ኡሙ ኡማራ ሲባል ሰምታችኋል? ኡሙ ኡማራ የሚያውቃት አለ? ኡሙ ኡማራ የሚያውቃት አለ? እንደ ጥያቄ ላቀር። ኡሙ ኡማራን ታውቃታላችሁ? نسيبة بنت كعب المازنية رضي الله عنها وارضاها. ام عمار انت وقتلاش ሴቶችም በሚያውቋቸው ሰዎች አሉ፣ ወንዶችም የሚያውቋቸው ሰዎች አሉ አይደል? ዛሬ ለምሳሌ ያክል አንድ ወጣትን የነብዩ ሰለላሁ ዐለይሂ ወሰለም ስም እስከ አያታቸው ንገረኝ ከምትለው ይልቅ የመሲን የሮናልዶን የሌሎችን ማለት ነው በኳሱ ዓለም ትልቅ ቦታ አላቸው የሚባሉ ሰዎችን ታሪካቸውን ንገረኝ ማለቱ ይቀላቸዋል አይደል? ብዙ ጊዜ እኔ ስለመጠየቅ ነው ወጣቱን እስቲ ስለ ነብዩ ማለት ነው እስከ አያት ጥራ ስትለው የመጀመሪያ የሚያረገው ወይንም የሚወስደው ማለት ነው ተግባር ራሱን ነው የሚያውቀው። ወላሂ ኡስታዝ እኮ አውቃቸው ነበር ግን ረስቻቸው ነው ይላል። መሲ ማን ነው በለው። አላሁ አክበር። የሆነ ያኒ ሰሃቢ ታሪክ የሚያወራልህ ነው ይመስልክ። መሲ የተገዛው እንዲህ ነው፣ የተወለደው እንዲህ ነው፣ ልጆች አለው፣ አሁን የተሸጠው እንዲህ ነው። ወላሂ እንደውም አልሰማም አሁን አርሴናል ለቆ ወደ እንትን ነው ሊሄድ ነው ይላል። ያስረዳል ታሪኩን። ማሻአላህ ተባረከላህ። ነብዩስ ማን ናቸው? እስካቱ ይተናነቀዋል። እህቶቻችንም ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ኸዲጃ ማናት? ምን ነበረች? ምን ሰራች? ምን አደረገች ተብሎ ከመጠየቅ ይልቅ በሴቱ ዓለም ማለት ነው ታዋቂ የሆነችን ሴት ብንጠይቅ